በእግዚአብሔር ቃል ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ ስጋ ይሆናሉ ተብሎ እንደተጻፈ እኔም አባትና እናቴን ትቼ ካንተ ከባሌ ጋር በፍቅር በመጣበቅ አንድ ሆኜ ለመኖር ቃል ገባለሁ። Who says you cannot win the game? What amazing speech. እኔ በቃ እንዴት ደስ እንዳለኝ ኢሞሽናል አድርጎኛል ስፒቿ። በዛ ላይ ደግሞ በቃ ስታምር ማይ ጋድ ማን ማይደሰታለ በናንሲ ዌዲንግ? ኖ ዋንስ አይደለ እንዴ? ናንሲዬ አንቺ ሚዜዎች ሴሪሞኒ ስርዓቱ ማይ ጋድ እንዴት እንደሚያምር የሰው ልጅ እንዴት በሁሉም ነገር እንደዚህ ይዋባል ብዬ እስክገረም ድረስ ማለት ነው። ኤኒሃው ኮንግራ ለሲንግል ማሞች ግን you have new chapter ብለን እንድናስብ አድርገሻል። you guys ወደ ኋላ የለም no more ወደ ኋላ ወደፊት ሁሉንም ነገር በጣም ደስ ብሎናል። የኔ እናት ተባረኪ፣ በላይፍሽ ሁሌ ደስተኛ ሁኚ፣ ትዳርሽ ይባረክ፣ ሁሌም ቢሆን ያሰብሽው ይሳካልሽ። በጣም ደስ ብሎናል ናንሲዬ። we love you, you deserve more by the way። እና ደግሞ she is my model በጣም ነው የምወዳት ናንሲዬ። ኮንግራ ስለዚህ እኔ ኖርማሊ በናንሲ ጉዳይ በጣም ኢሞሽናል ሰው ስለሆንኩ ነጥቦች ይይዛለሁ እንዳልረሳም ፈልገው እኔ ናንሲ ማቃት እሷ ራሱ ካሩን ስታክል ነውና በጣም የምታምር ፀጉሯ እዚህ ጋር ነውና ኳስ እየተጫወትን በማለም ቆምና እናያታለን። አንድ ሰፈር ነን ባይ ከዛ በኋላ መጀመሪያ ጊዜ ስለ አብርሽ ስትነግረኝ ከዚህ ለኛ ጠዋት 3 ሰዓት ምናምን አካባቢ ነውና ቁርስ እየሰራው ነው ለቤትና ኦፍኮርስ ይሆናል ለምን አይሆንም እግዚአብሔር እኮ ይክሳል ምናምን አልኳት። አይደለም በቃ እሱ በዛ ስትለኝ እሺ መልኩ እንዴት ነው አልኳት። በጣም ቆንጆ ነው አታስቢ። ናንሲዬ ተርጓሌ እንዳወራ መርጣኝ ነበርና የኔ ፍቅር ለኔ ከክብርም በላይ ነው። ወይኔ እንዴት ደስ እንዳለኝ እህታችሁን ቆማችሁ ድራችሁ እንዲሁም ስለሷ ተናግራችሁ አስቡት። የኔ ወርቅ አመሰግናለሁ። ባይ ዘ ዌይ እኔና ናንሲ አዋሳ የ05 ልጆች ነን። ድሮ ነው ማቃት ስል ግራ ለሚገባችሁ ነው። እናቷና እናቴ በጣም ወዳጅ፣ እናቴ ደግሞ የታላቅ ወንድሟ አስተማሪ ናት እና በቤተሰብ ደረጃ ሁሉ ነው የምንተዋወቀው። ለዛም ነው ለኔ ታናሽ እህቴኔ ዳርኩት ብለው ናንሲዬ እኔ ውድ ትዳርሽ ይባረክ። ጋይስ ናንሲ የመስክ ፎቶን ወደ ሌላ ሌቭል ነው ያሸጋገረችው። ያቸው እስኪ ፎቶዎቹ እንዴት እንደሚያማምሩ በጣም ነው የሚያምሩት። እኔ በጣም ነው የወደድኳቸው። እንግዲህ ቀጣዮቹን ቲክቶከር ሙሽሮቻችንን የነሱን ደግሞ ማሰብ ነው። ደስ ስለተሰኛችሁልኝ ለኔ ቴንክ ዩ ሶ ማች ሁላችሁንም። ደግሞ እግዚአብሔር ጤና እስከሰጠን ድረስ ብዙ የምናያቸው ነገሮች ይኖራሉ። ዘመን አለን፣ እንደሰታለን። ብዙ የድል ዘመኖች ከፊታችን ይኖራሉና I love you guys. Thank you. Breaking news, it's Nancy's bridal shower. ተናግሪ ማለት ፈልገው ነገር አለስ በጣም ፍሌክስ ማድረግባት ነገር ስለሆነች ለክ ራታችን ጨርሰን ተነስተን ስንወጣ ሂጀሴ ከኋላ የነበረ እንደዚህ ታፕ አድርገን ጀርቤልና ዞር ብዬ ሳየው አንቺ ያገባ የታጠነ ነው እንደመንፈሳዊ ሰው ማቆይ ሰውዬ አንድ ቀን አግኝቼው እንደሚሄድ ነው ለ10 ቀን ነበር ይሄ 10 ቀን አልተፋታኝም። ይሄ በዚህ ፍሌክስ ማድረግ ፈልጋለሁ ደስ ያለኝ ማለት ነው። በቃ ሁላችንም የሆነ ስቴፕ ስንሄድ በዚህ ለማድረግ መወሰንና የሆኑ ጊዜያቶች እየደረሱ ሲመጡ ኖቲስ ምን አደረጋቸው ነገሮች አሉ። በተለኛ ሴቶች እንድትስ እናደርጋለን። ትንሽ እንደከሸፈ ነው የገባኝ ነበር። ይሄ ሳይወደኝ አይቀርም። almost 2 years very soon እግዚአብሔር ዛሬ ስለሰርጋችን አቅቶን
ክብርን ያስተማረኝ ቅድስናን ያስተማረኝ ለእግዚአብሔር መገዛት ጌታን ማመን በቃ እንዴት ነው የተጠራለት ዓላማ ዝናው ብሩን ያ እንዳልሆነ የተሻለ ህይወት እንዳለ ተስፋ እንዳለ ከምንም በላይ ደግሞ ለልጄ እውነተኛ አባት በመሆን በቃ እኔ በጣም በቃ አንቺን ያገባኝ ታድለ እንዳለው ባላቅም አወጣለኝ እውነት በጣም ነው